ባልሳሳት ከ3 ሳምንት በፊት በእኛ ተቋም የእርግዝና ምርመራ አድርገሽ ነበር? አዎ ምርመራ አድርጋችሁልኝ ውጤቱንም ሰጥታችሁኝ ነበር። ቆያው ምን ተፈጥሮ ነው በድጋሚ ወደ ሆስፒታላችሁ የጠራችሁኝ? እያደረጋችሁልኝ ተጨማሪ ምርመራስ ምንድን ነው? እንደምልሽ ማለት ስህተት ሳይፈጠር አይቀርም። ስህተት? አዎ በዛውም ትልቅ ስህተት። የዛን ጊዜ የሰጠንሽ የምርመራ ውጤት የተሳሳተ ነበር። ዶክተር እያልክ ያለው ነገር ምንም አልገባኝም። ይገርምሻል፣ ለዚህ ስህተት የዳረገን የስም መመሳሰል። ዛሬም በድጋሚ ምርመራ ያደረግንልሽ እርጉዝ አለመሆንሽን ለማረጋገጥ ነበር። እናም የተደረጉልሽ ምርመራዎች ሁሉ ያረጋገጡልን በፍጹም እርጉዝ አለመሆንሽን ነው። እና እርጉዝ ነሽ የተባልኩት በስህተት ነው እያልከኝ ነው? አዎ ነው አሜን። በዚህ አጋጣሚ በተሳሳተ ውጤት ምክንያት ላጋጠምሽ ችግር ሁሉ በእውነት ይቅርታ ጠይቃለሁ። ዶክተር ለመሆኑ አንተ እንደ ቀላል ይቅርታ ጠይቃለሁ ያልከው ውጤት ምን ያህል ዋጋ እንዳስከፈለኝ ታውቃለህ? በዚህ ስህተት ምክንያት እየደረሰብኝን ሁሉ ብነግርህ ደስ ባለኝ፣ ግን ደግሞ መናገር ከጀመርኩኝ ማልቀስ አላቆምም። ከዚህ ሁሉ ነገር በኋላ ደግሞ ማልቀስ አልፈልግም። ለማንኛውም በጣም አመሰግናለሁ ዶክተር። እንደገባኝ ከሆነ እርግዝና ለመፈጠሩ ለአንቺ ጥሩ ዜና ይመስለኛል። ብዙ ነገሬ ከተመሳቀለ በኋላ ቢሆንም ደስተኛ ነኝ። ለማንኛውም ትክክለኛ ውጤት ነው ናሚ። መልካም ዕድል። አመሰግናለሁ ዶክተር። ጥሩ ዜና ለምን ላባዬ አልነግረውም? አዎ ብነግረው ይሻላል። ሄሎ ልጄ። አባዬ አንድ ደስ የሚል ነገር ልነግርህ ፈልጌ ነው። የት ነው ያለኸው? ልጄ ምን ሆነሻል? ልትነግሪኝ የምትፈልጊው ነገር አለ እኮ። የት ነህ? በጣም አስቸኳይ ነገር ነው አባዬ፣ ልነግርህ ፈልጋለሁ። ደግሞ እኔ ከቤቴ ውጭ የት ሄዳለሁ ብለሽ ነው? ምን ነው ልትነግሪኝ የምትፈልጊው ነገር አለ? የሚያስጨንቅ ነገር አይደለም አባዬ፣ በጣም ደስ የሚል ነገር ነው። ለነገሩ ደስ የሚል ነገር እኮ በአካል እንጂ በስልክ አይነገርም። እንዲያውም ቤት እመጣለሁ። ዛሬማ ልክ አይደለሽም። እና በአካል የሚነገር ከሆነ መጀመሪያውኑ እኮ መደወል አልነበረብሽም። ወድጄ መሰለህ? ቤት እስክደርስ ድረስ እኮ ላስችል ብሎኝ ነው አባዬ። ለማንኛውም ሆስፒታል ነበርኩኝ። ሆስፒታል ነው ያልሽኝ? አልነግርህም አልኩ። በቃ ቤት እስክመጣ ድረስ ወደህን ይቁረጥ በቃ። ሄሎ ኑሐሚን፣ ቻው። ደግሞ ሆስፒታል የሚያስደስት ዜና ያለ ያለችው ምንድን ነው? ነገሩ እኮ ወደ ቤት መጣ የለ። እስኪ እናያለን። አሁን ማን ጋር ልደውል? አዎ አቶ ሌኩን ጋር። የኔ ደግ አባት፣ ሰው ሁሉ ፊቱን ሲያዞርብኝ አይዞሽ ያለኝ የኔ ደግ አባት። እንዲያውም ይህን ዜናማ ከማንም በፊት ለሱ ነው መናገር ያለብኝ። እየመመቸኮል ነው። ምን ነው ሰው ሁሉ ካላወቀልኝ አልኩ። እንዲያውም ቤት ሄጄ ላባዬ እነግረዋለሁ። ከፈለገ እሱ ይጋራቸው። እንደዛ ነው የሚሻለው። ቆየውን ከሆነ ነገር ለምን አትነግረኝም? ቤታችሁስ ምን ተፈጥሮ ነው? እናቴ ያዋረደች ያምራል። ለክብሬ ጨነቃለሁ ስትለኝ የነበረች እናቴ የማይሆን ነገር ሰርታ ቤተሰቦችን ሁሉ አንገት አስደፋች። ምን አድርጋ? ይሄን ያክል ቤተሰቡን የሚያዋርድ ነገር ምን አደረገች? ተይው እባክሽ፣ አንቺ ባትሰሚ ነው የሚሻለው። ቆይ ምን ተብሎ ለሰው ራሱ ይነገራል? ለነገሩ እኔስ ብሆን የልጅ ልጇን በወደ ይዤ አይደል እንዴ ቤቷ ድረስ አክብሬያት ስሄድ እንደዛ ገፈታትራ ይጣለችኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤ መጣሁላችሁ ማለት ነው ቤተሰቦቼ፣ ኑሐሚን ክፍል 39 ይዤ መጣሁት ማለት ነው። እና በጣም ዛሬ ደስ የሚል ዜና ነው የተሰማ ቤተሰቦቼ። ያው እንደምታውቁት ኑሐሚን ያው
ብዙ ያኔ ሰቆቃ፣ ብዙ መከራ ያኔ ብቻ በጣም ደስ ይላል። ቤተሰብ በጣም ደስ የሚል ዜና ነው። ብቻ ያው ያሳለፈችው ህይወቷን የነበረችበት ህይወት በጣም ሰቆቃን ውስጥ ነበር። አሁን በጣም ደስ የሚል ዜና ነው። እንግዲህ ከ3 ሳምንት በፊት ማለት ነው ያኔ ሆስፒታል ሂዳ ተመርምራ እርጉዝ መሆኗ ያው እንትን ይዛ ሄደች ማለት ወረቀቷ ይዛ ሄደች። ተሰጣት የምርመራ ወረቀቷ ይዛ ከሄደች በኋላ መልሰው ያው ደወሉላ ዶክተሮቹ ማለት ነው። ከዛ ደውሎ ጠርተዋት መጣች ወደ ሆስፒታል። ከዛ በኋላ ዶክተሩ ኑሃሚ ቅርታ እንግዲህ ያው በስተት እንደተሰራ ነው እርጉዝ እንዳልሆነች ተመርምራ ነፃ ሆና ያኔ ትልቅ ስተት ነበር በማለት ዶክተሩ መልስ ሰጣት። ያኔ በጣም ያኔ ቅርታ አላት። ያው እሷም ያው ያላትን የውስጥዋን የነበረችበትን የህይወት ሰቆቃን ውስጥ እንደነበረች ተናግራለች። ሁሉንም ብናገር ደስ ይለኝ ነበር በማለት ዶክተሩ ያኔ መልስ ሰጠችው ማለት ነው። ከዛ በጣም በደስታ ተፈነደቀች። ከዛ በኋላ ወረቀቱን ያን የነፃ ወረቀት ነፃ ነሽ ያን እርጉዝ እንዳልሆነች ተናግረዋታል። በጣም ደስ አለች። አሁን ወደ አባቷ ጋር ደውላ እንግዲህ ያው አባቷን ወደ አባዬ ጋር ልደውል እያለች ደወለች። መልሳ አባዬ በስልክ የሚወራ አይደለም በማለት ለአባቷ መልስ ሰጠች። አባቷ ልጄ ያኔ ምን ሆና ነው እያሰቡ ከዛ አይ በስልክ የሚል ነገር አይደለም በማለት መልሳ ስልኩ ሀሉ እያልዋት ጆሮዋቸው ላይ ዘግታ ወጣች። በደስታ በጣም ተፈነደቀች። በጣም ደስ አላት፣ ተደሰተች። በነበረችበት ህይወቷ ቆም ብላ ስታስብ ያኔ አለቀሰች። ብቻ ከባድ ነው የነበረችበት። ያው ህይወቷ ለማሳጣት ብዙ አርጋለች። አሁን እንደዚህ ደረጃ አበቃት፣ ነፃ ሆነች። በጣም ደስ ይላል። ቤተሰብ እውነት ለመናገር ማለት እኔ በጣም ደስ ያለኝ ብቻ በቃ ነፃ መሆኗን እንዴት እንደሆነች በጣም ደስ ይላል። ቤተሰቦቼ ያው ከችግር በኋላ ምቾት አለ እና ያው እህታችን ነፃ ሆና ተደስታ ወደ ቤቷ የነፃ ወረቀቷ ይዛ ወደ ቤቷን አመራች እላለሁኝ። ቤተሰቦቼ እውነት ለመናገር እኔ በጣም ደስ ብሎኛል። ቤተሰብ እኔ እንጃ ከዚህ የበለጠ ደስታ ብቻ መጀመሪያ የነበረችበት ህይወት አሁን ደስታ በደስታ ሆነ። ክፋቷ በደስታ ተመለሰላት እላችኋለሁኝ። ቤተሰቦቼ ሁላችሁ ያው ኑሃም የምትወዱ ቤተሰቦቼ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ እላለሁኝ። በጣም ደስ ብሎኛል ነፃ መሆኗን እና እንደዛ ነው እላችኋለሁ። ሁላችሁም በያላችሁበት ሰላማችሁን ያብዛልኝ። አሰላሙ አለይኩም ወራህመቱላሂ